ሁለት አይነት ህይወት የለም። ሁለት አይነት ህይወት የለም። በጣም ብዙዎቻችን የምንሸወደው ዓለማዊ ህይወትና መንፈሳዊ ህይወት የሚባል ህይወት ያለ ይመስላል። እየሰማችሁ ነው? ዓለማዊ ህይወትና መንፈሳዊ ህይወት ያለ ይመስለናልና አንዳንዶቹ ምንድነው የምንጠይቀው ነገር እንዴት ነው ዓለማዊ ህይወቴንና መንፈሳዊ ህይወቴን አቻችዬ የምኖረው? ወይ ደግሞ እገሌ በጣም እድለኛ ነው ሁለቱንም ባላንስ አድርጎ ነው የሚኖረው። እንደዚህ የሚባል አስተምሮ የለም። ይኸውላችሁ የተፈጠርነው መንፈሳዊ ህይወት እንድንኖር። ያ ማለት ግን እንዴት ነው? አሁን ብዙዎቻችን የምትጠይቁት አንድ ጥያቄ ልንገራችሁ። እዚህ ዓለም ላይ ሆኖ እዚህ ከተማ ላይ ሆኖ እንዴት መንፈሳዊ ሰው ወይ ገዳም መግባት አለብን የሚባል ነገር የለም። በጣም ብዙ ሺህ ቅዱሳን አሉ። በጣም ብዙ ሺህ መንፈሳዊ የሆኑ ሰዎች አሉ። ይቻላል። እንደውም ጥሩ በረከት ያለው እዚሁ ከተማ ላይ እዚሁ ሆነው ሳይመንኑ መንፈሳዊነትን የሚኖሩ ሰዎች ናቸው። ምናኔ እኮ የሆነ ክርስትና ብቻ የሚኖርበት ምናምን ህይወት አይደለም። ወይ ደግሞ እንዴት ነው ላስረዳሽ። ብዙዎቻችን የምናስበው በቃ ሰው ሙሉ ለሙሉ ራሱን ለእግዚአብሔር ለመስጠት ከፈቀደ ራስን እኮ ለእግዚአብሔር አሳልፈ መስጠት ያለብህ አሁን ይህንን እየሰማ ነው። ስልክ እያለ በዚህ ዘመን በዚህ ዘመን ሶሻል ሚዲያ እያለ የሚፈቱን በጣም ብዙ ነገሮች እያሉ በዚህ ዘመን እግዚአብሔርን ለእግዚአብሔር ራሳችን አሳልፈን ሰጥተን ልንኖር ግዴታችን ነው። ግዴታ ገዳም መግባት የሚባል ነገር የለም። እመኑ። እውነት በጣም ሰይጣን የተጫወተብን ነገር ይሄ ነው። ሁለት አይነት ህይወት እንዳለን እንድናስብ ያደርገናል። እና እነሱ እድለኞች ናቸው አይደለም። ሁለት አይነት ህይወት ያለው የእግዚአብሔር የቅድስና መንገድ ለመሄድ ሁለት አይነት መንገድ አለ። ወይ መንኩስና ወይ በትዳር ህይወት። አለቀ።